ከሩብ ምዕተ ዓመት በኋላ አንዲት አርቲስት በመድረክ ልትታይ ነው። ከሩብ ምዕተ ዓመት በኋላ በመድረክ የምትታየው አርቲስት ማነች? አርቲስቷ ከረጅም ጊዜ በኋላ የምትታይበት መድረክ የቱ ነው? ከዚህ ነው የሚጀምረው ታዋቂያችን ወሬውን። ወደ መጀመሪያው ወሬያችን ነው። ከሩብ ምዕተ ዓመት በኋላ አንዲት አርቲስት በመድረክ ልትታይ ነው። ከሩብ ምዕተ ዓመት በኋላ በመድረክ የምትታየው አርቲስት ማነች? አርቲስቷ ከረጅም ጊዜ በኋላ የምትታይበት መድረክ የቱ ነው? በባለፈው ከሩብ ዓመት በላይ ከተታወቁትን አርቲስት ወደ ተሰበረበት ሲባል ወደ ተሰበረበት አዳይ ታላቁ የህዳሴ ግድብ ታላቁ የህዳሴ ግድባችን የመሰረት ድንጋይ የተጣለበት አራተኛ ዓመት መጋቢት 2007 ይከበራል። በዚያ ሲከበር በአይነቱ ለየት ያለ የሙዚቃ ዝግጅት ሊደረግ ነው ለማቅረባችን ይታወሳል። ይህ ታላቅ የሙዚቃ ኮንሰርት በሚሊኒየም አዳራሽ ሲደረግ ከ5 በላይ ባንዶች ከ30 በላይ ታዋቂ አርቲስቶች የሚገኙ ሲሆን ለዚህ ታላቅ ዓላማና ታላቅ የሙዚቃ ኮንሰርት ደግሞ ኮንሰርት በማዘጋጀት የተለያዩ ልምድ ያላቸው በውጭ ሀገርም በአገር ውስጥም ትልቅ ልምድ ያላቸው ፕሮሞተሮች ስራቸውን እየሰሩ ዝግጅቱ ያማረ ደመቀ እንዲሆን እየጣሩ ይገኛሉ። እናም ለዚህ ታላቅ ኮንሰርት ሲባል እንዬ ታከለ መጋቢት 17 አዲስ አበባ ትመጣለች ተብሎ ፕሮግራም ተይዞላታል። እየታከለ በደርግ መንግስት በተካሄደው የፕሬዝዳንት ፕሮግራም ላይ በተለያዩ ዓለማት ሙዚቀኞች ስራቸውን ለማቅረብ ሲኖሩ በውዝዋዜ ባንድ መድረክ የተለያዩ የውዝዋዜ ተሰጥኦን የሚያሳየች አርቲስት ነች። ይህች አርቲስት በአሁኑ ሰዓት ኮሎራዶ ትገኛለች። ወንበር አሜሪካን ሙያዋን አድርጋለች። ከ20 ዓመት በላይ በዛ ሙያዋን አድርጋ በዛ ሀገር ቆይታለች። አሁን ለዚህ ታላቅ ኮንሰርት ሲባል መጥታ ስራዋን ታቀርባለች። በህዝብ ላይ የሙዚቃ ዝግጅት ወቅት ነዋይ ደበበና ፀሐይ ዮሐንስ እዛ ዝግጅት ላይ ነበሩ። ከነሱ ጋር ስራዎቿን ስታቀርብ ነበረ። ለዚህ ታላቅ ኮንሰርትም እነዚህ ሁለት አርቲስቶች ሙዚቃ ስራቸውን ያቀርባሉ። እኔም የእነዚህን ሁለት አርቲስቶች የሙዚቃ ስራ ጋር አብራ በመሆን ስራዋን ታቀርባለች ተብሎ ይጠበቃል። ስለዚህ ከግማሽ ምዕተ ዓመት በላይ ያልታየችውን እየታከለ ለታላቁ ህዳሴ ግድብ አዲስ አበባ መጣ የሙዚቃ ስራዋን ታቀርባለች። በጣም ደስ ይላል። ሙስታዋቂ ኢትዮፒካ ቀጣይ ወሬያችን ደግሞ የሚሆነው ታዋቂው ተዋናይ የፍርድ ቤት ጉዳዩን ረታ። በፍርድ ቤት የረታው ታዋቂ ተዋናይ ማን ነው? ተዋናዩን ፍርድ ቤት ያቀረበው ጉዳይ ምን ነበር የሚል ነው። ገና 4 ወሬዎች ናቸው የሚቀሩ። ስለዚህ እዛቸው መቀጠል ትችላለህ። ይሄ ተዋናይ 2004 ጥር 5 ቀን 2004 ዓመተ ምህረት ክስ ይቀርብበታል። የቀረበበት ክስ ደግሞ በአቶ ፋንታውን እንግዳ ይሆናል። በአቶ ፋንታውን እንግዳ የተከሰሰው ተዋናይ አርቲስት ታምሩ ብርሃኑ ነው። ታምሩ ብርሃኑ በከሳሽ የቀረበበት ክስ ጭብጥ ለፍርድ ቤት ሲያቀርቡ ከሳሽ ውሎ ገብ የተባለውን ድርሰቴን ባለትዳሮቹ በሚል ርዕስ በመለወጥ ባለ አንድ ገቢር ቲያትር በመቀየር በቲያትር መልክ ለህዝብ አሳይቷል። በዚህም ለአንድ ቲኬት በብር 20 በማሳየት የቅጅ መብት ጥሰት በመፈጸም ያደረሰብኝን ኢኮኖሚያዊ ጉዳት 236270 ብር እና የሞራል ካሳዬን 100,000 ብር በአጠቃላይ 333270 ብር እንዲከፍለኝ ሲሉ ክስ ያቀርባሉ። ይህንን ክስ ባልተነጣጠለ ኃላፊነት ይክፈለኝ ሲሉ ነው ለፍርድ ቤቱ ክሳቸውን ያቀረቡት ከሳሽ። ጉዳዩ የቀረበለት የፌደራል ከፍተኛ ፍርድ ቤትም ግራቀኙን ካከራከረና ማስረጃ ከሰማ በኋላ የካቲት 6 2006 ዓ.ም በአስቻለው ችሎት ውሳኔ ይሰጣል። የሰጠው ውሳኔም ከሳሽ በክሱ ላይ ከሰው የነበረው ታምሩ ብርሃኑንና የአዲስ አበባ ባህልና ቱሪዝም ቢሮ ነው። አዲስ አበባ ባህልና ቱሪዝም ቢሮ ቲያትሩ እንዲታይ አዳራሽ በማከራየቱ ነበረ። ሁለተኛ ተከሳሽ የአዲስ አበባ ባህልና ቱሪዝም ቢሮ ከክሱ ነፃ እንዲሆን ያደርጉና አርቲስት ታምሩ ብርሃኑን ግን ከስራው ያገኙት ገቢ የለም፣ የሞራል ካሳን ግን 100,000 ብር ሊከፍሉ ይገባል ወይም ሊከፍል ይገባል ተብሎ ፍርድ ቤቱ ውሳኔ ይሰጣል። በዚህ ውሳኔ መሰረት አርቲስት ታምሩ ብርሃኑ የፍርድ ቤቱ ውሳኔ ቅር በመሰኘት መጋቢት 29 ቀን 2006 ዓ.ም ለፌደራል ጠቅላይ ፍርድ ቤት ይግባኝ ይላል። ፍርድ ቤቱ ይግባኙን ከተመለከተና የስር ፍርድ ቤት የወሰነውን ውሳኔ ከመረመረ በኋላ የካቲት 30 ቀን 2007 ዓ.ም ውሳኔ ያሳልፋል።
በውሳኔው መሰረትም 4 ነጥቦችን ያስቀምጣል። የፌደራል ከፍተኛ ፍርድ ቤት ከነዚህ ነጥቦች የመጀመሪያው ነጥብ ምን ይላል? የፌደራል ከፍተኛ ፍርድ ቤት በመዝገብ ቁጥር 116446 ሰኔ 6 ቀን 2006 ዓ.ም በሰጠው ፍርድ በፍትሐ ብሔር ስነ ስርዓት ዝባር ቁጥር 3348 መሰረት ተሽሯል ይላል። ይግባኝ ባይ የቅጅ መብት ጥሰት ኢንፍሪንጅመንት ኮፒራይት አልፈጸሙም፣ በመልስ ሰጪ ለቀረበባቸው ክስ ኃላፊ አይደሉም ተብሎ ተወስኗል ይላል። ፍርድ ቤቱ የወሰነው ውሳኔ ባለ 4 ነጥብ ሁለተኛ ላይ የተቀመጠው። ሶስተኛ ላይ ያስቀመጠው ውሳኔ ፍርድ ቤቱ ይግባኝ ባይ የቅጅ መብት ጥሰት ኢንፍሪንጅመንት ኦፍ ኮፒራይት አልፈጸሙም፣ ለክሱ ኃላፊ አይደሉም የተባሉ በመሆኑ የመስቀለኛ ይግባኝ ባይ መስቀለኛ ይግባኝ ውድቅ ተደርጓል ይላል። መልስ ሰጪ ይግባኝ ባይ ላወጡት ወጪ ከሳሽ ማለቱ ነው ለደረሰባቸው ኪሳራ 6000 ብር እንዲከፍሉ ተወስኗል ብሎ መዝገቡን ተዘግቷል ይላል። ስለዚህ ታምሩ ብርሃኑ በፍርድ ቤት የነበረበትን ክርክር በይግባኝ ሊረታ ችሏል ማለት ነው። ሙስታዋቂ ኢትዮፒካ ሊንክ። እሺ ዮኒ፣ ፍርድ ቤት ለአንድ ዝነኛ ድምጻዊ የመጨረሻ እድል ሰጠ። የመጨረሻ እድል የተሰጠው ዝነኛ ድምጻዊ ማን ነው? ቆይ ለድምጻዊ የተሰጠው የመጨረሻ እድልስ ምንድነው ሚለው ከአሁን ከሚያወራው ቀጥሎ የሚቀርብ ነው። ሌላ ሰው አንዲት ብርሌ ትልቁን ተሳሳተ ብለው የተሳሳተው መስሏቸው አሁን እሺ ስለዚህ ቀጥታ አሁን በጣም አሪፍ። በፊት ግን ይቅርታ የጉዞ አድዋ ጉዳይስ ልናስከትለዋለን። ከዚህ በኋላ ልንሰፋው ነው አንድ ላይ ከሚቀጥለው ወሬ ጋር። ተረጋጋ። ጥሩ ያበራችሁ መጀመሪያ አንተም ብላሰብተን። በጣም አሪፍ። በደሴ ከተማ የተፈጠረ ክስተት ነው አንድን ትልቅ ተቋም ያዘጋው ወይንም ለመዘጋት የዳረገው። በደሴ ከተማ አራዳ የሚባለው ቦታ ላይ ደሴ ሚውዚየም አለ። እዚህ ሚውዚየም ውስጥ የኢትዮጵያ የተለያዩ ታሪካዊና ጥንታዊ ቅርሶች አሉበት። ከነዚህ ቅርሶች በተጨማሪ የተለያዩ ነገስታት አልባሳትና መገልገያ መሳሪያዎቻቸው በዚህ ሚውዚየም ውስጥ አሉ። በደሴ ሚውዚየም ያሉትን ዕቃዎች ለመጎብኘት የተለያዩ ቱሪስቶች፣ የከተማው ነዋሪዎች፣ ከሌሎች ቦታ የመጡ ሰዎችም ሄደው ይጎበኛሉ። እናም በዚህ ሚውዚየም ላይ የካቲት 25 ቀን 2007 ዓ.ም ለ26 አጥቢያ ሌሊት በሚውዚየሙ ጀርባ በኩል ያለ መስኮት ብረት ፍርግርግ ብረት ነው በመጋዝ ተቆርጦ ለጊዜው ማንነታቸው ያልታወቁ ሰዎች ወደ ውስጥ ይገባሉ። ገብተውም ይጠቅመናል፣ ብንሸጠው ደና ገንዘብ ያወጣልናል ያሉትን ንብረት ይሰርቃሉ። በገቡበት መስኮትም ተመልሰው ይወጣሉ። ጧት ላይ የሚውዚየሙ አስጎብኚ ወደ ሚውዚየም ሲገባ ዕቃዎቹን ቦታቸው ላይ ያጣቸዋል፣ ተዘበራርቀው ያገኛቸዋል። ሚውዚየም ውስጥ ከነበሩት ዕቃዎችም ወይ ንብረቶችም ውስጥ የሚኒሊክ ብርሌ ካስቀመጠበት ከነበረበት ስፍራ ላይ ያጠዋል። ዞር ሲልም ፍርግርግ መስኮቱ በመጋዝ ተቆርጦ ሰው በዛ እንደገባና ያንን ብርሌ ይዞት እንደወጣም ይረዳል። እና ሚያስጎብኚ ድርጊቱን ያየውን ነገር ለሚመለከታቸው የደሴ የሚዙም ኃላፊዎች ያሳውቃል። ለፖሊስ ጋር ጉዳዩ እንዲደርስ ይደረጋል። ፖሊስም በስፍራው ደርሶ ይህን ድርጊት ማን ሊፈጽም ይችላል ብሎ ምርመራ ይጀምራል። በእለቱ የነበሩትን የጥበቃ አባላትንም በቁጥጥር ስር አውሎ ምርመራውን እያጣራ ይገኛል። እናም ከደሴ ሚውዚየም በለቦች የተሰረቀ የተባለው ንብረት የሚኒሊክ ብርሌ ብቻ እንደሆነ ምንጮች ይገልጻሉ። ይሄ ብርሌ እስኪገኝ ድረስ ግን ሚውዚየሙ እንዲታሸግ ተብሎ እዚህ ስቱዲዮ እስከገባንበት ሰዓት ድረስ ሚውዚየሙ እንደታሸገ ይገኛል። መቼ ይከፈታል ብለን የሚመለከታቸው አካላትን ጠይቀን ነበረ። ከ10 ቀን በፊት ሚውዚየሙ የሚከፈትበት እድል የለም ሲሉ ገልጸዋል። በአንድ ብርሌ ምክንያት ይሄ ሚውዚየም ታሽጎ ይገኛል። ለዘራፊው ወይም የወሰዱትን ሰዎች በማፈላለግም ላይ ይገኛል። በነገራችን ላይ የጉዞ አድዋ ተጓዦች ባለፈው አመት ይሄን ሚውዚየም ለመጎብኘት ተጉዞ ነበረ። ፊታውራሪ ብርሃኔ እንዴት ነው የምታስታውሱት ወይ ምን ነበረ? ያው ጉዞ ስናረግ ጉዞ አድዋ ከፍተኛ አቀባበል ከተደረጉልን ከተማዎች አንዱ ደሴ ነበረ። የደሴ ህዝብ ወጥቶ ጎዳና ላይ እንዲያውም መኪኖች ከፊትና ከኋላ አጅበውን ነበር ከፍተኛ አቀባበል ያደረጉልን። ወደ ከተማው ከመግባታችን በፊት ግን ይሄንን ሚውዚየም ለመጎብኘት ወደ ሚውዚየሙ አምርተን ነበረ
ነገር ግን ያኔም በስብሰባ ነው የተባል ነው። ግን አስታውሳለሁ የስራ ቀን ነበር፣ የስራ ሰዓት ነበር እዛ የደረስነው። ዝግ ነበረ። እንዲያውም ብዙ ሰዓት ከአንድ ሰዓት በላይ ይሆናል እዛ ቁጭ ብለን አንዳንዶቻችንም ተኝተን ጠበቅን፣ አልተከፈተልንም ነበረ። ዘንድሮም በተመሳሳይ ሁኔታ የጉዞ አድዋ ሁለተኛ ዙር ተጓዦች ይህንን ቦታ ለመጎብኘት ሄደው ሙዚየሙን ያው እንዳልከው የአጼ ሚኒሊክ ብርሌን ጨምሮ የራስ ሚካኤል የልጅ ኢያሱ እና የተለያዩ ታሪካዊ ቅርሶች ያሉበት ሙዚየም ነው ተብሎ ነው የሚጠበቀው። ለመጎብኘትም ከፍተኛ ጉጉት ነበረ። ጉዞአችን ላይም የተካተተው ለዛ ነው። ባለፈው ዓመትም ዘንድሮም ግን ያው ሁለቱም ዓመት አልተሳካም። ዘንድሮ ደግሞ በጣም በምትነግረን ወሬ በሚያሳዝን ሁኔታ ነው የተዘጋው። በጣም የሚገርም ነው። አሰፋፉን ወድጄዋለሁ፣ እየሰፋችሁበት ያለው መንገድ። ስለዚህ በዛው ቀጥሏ ይቀጥላል። የጉዞ አድዋ ዘንድሮ ተጓዦች ከአድዋ መልስ ተመልሰዋል። ስለዚህ ባለፈው ዓመት እነ ብርሃኔ ንጉሴ፣ እነ ፊታውራሪ ብርሃኔ፣ እነ ቀኛዝማች ኤርሚያስን በጣይቱ ሆቴል የተለየ አቀባበል፣ የተለየ ዝግጅት ተደርጎ ነበረ። ለዘንድሮቹስ የሚሉ ነጥቦች ተነስቷል። ለዘንድሮቹ የተለየ ነገር እንደተዘጋጀ ከአዘጋጆቹ ኮሚቴ ሰብሳቢ አቶ ብርሃኔ። እሺ ዘንድሮቹ ያው እናንተም በቅርብ ሆናችሁ ባለፈው ዓመትም ዘንድሮም ስታዘምቱ ስለነበረ ሁላችንም መረጃው ስላለን ሁላችንም ማውራት እንችላለን ብዬ አስባለሁ። እሺ የዘንድሮ ባለፈው ዓመት ያው ጉዞ የተጀመረበት ነው። ስለዚህ አንድ ነገር ሲጀምር ደግሞ አዲስ ነገር ይሆናል። የራሱ የሆኑ አዲስ ነገሮችም ፈተናዎችም ይኖሩታል። የዘንድሮ ደግሞ ያው በየዓመቱ እየተሻሻለ መሄድ ሲገባው ዘንድሮ በጣም አስቸጋሪ ነበረ፣ ፈታኝ ነበረ። በተለይ ደግሞ እንደምታውቁት ስፖንሰር ለማድረግ ቃል የገቡ ሰዎች ቃላቸው ስላጠፉ ባለቀ ሰዓት ላይ በተለይ የገንዘብ ከፍተኛ ችግር አጋጥሞን ነበረ እና በእልህ የተደረገ ጉዞ ነበረ። በተለይ ደግሞ ያሬድ ሹመቴና ባለፈው ዓመት ከኛ ጋር የተጓዘው አለምዘውድ ካሳሁን የከፈሉት መስዋዕትነት በጣም ከፍተኛ ነው። ሁላችሁም እና እዚህ ሆናችሁ ስትንቀሳቀሱ የነበራችሁትም 5 ተጓዦቹ ማለት ነው። ደስ የሚለው ግን 6 ማለቴ ደስ የሚለው ግን እነዚህ 6 ወጣቶች 5 ወንዶችና 1 ሴት ለመጀመሪያ ጊዜ ነው አንድ ሴትም ጉዞ ላይ ስትካተት ጽዮን ወልዱ በጣም ጠንካሮች ነበሩ። አብረዋቸው አዝማች የነበሩት ያሬድ ሹመቴ፣ አለምዘውድ ካሳሁንም በጣም አስገራሚ ስራ ነው የሰሩት። በጣም ብዙ ችግሮችና ፈተናዎች ተቋቁመው ጉዞው እንዲያውም ከተሳካ በላይ ሊባል የሚችል ሁኔታ ነው የነበረው። በጣም ቀኑ አጥሯል ከባለፈው ዓመት። የልጆቹ ጥንካሬ፣ መንፈሳቸው ጥንካሬ በጣም አስገራሚ ነበረ። አንዳንዶቹ እንዲያውም እግራቸው ላይ ችግርም እየደረሰባቸው ግን አንመለስም በሚል ጉዞውን ቀጥሏል። መንገድ ላይ ደግሞ ታሪኩ ላይ ሲያረጉት የነበረው የማንበብ የማወቅም ጥራታቸው በጣም አስገራሚ ነበረ። ስለዚህ በዚህ አጋጣሚ የፊልም ባለሙያ ያሬድ ሹመቴና አለምዘውድ ካሳሁንን በጣም ልናመሰግናቸው እንወዳለን። ባለፈው ዓመትም ዘንድሮም ላደረጉት ከፍተኛ መስዋዕትነት ማለት ነው። ያሁላችንም ይገባናል 40-50 ቀን መንገድ ላይ ማሳለፍ በጣም ከባድ እንደሆነ የራስ ህይወት ወደ ጎን አረጋህ ማለት ነው። ስለዚህ ያንን በማድረግ ባለፈው ዓመትም ዘንድሮም ለከፈሉት መስዋዕትነት እያመሰገንን 6ቱ ደግሞ በተሳካ ሁኔታ ጉዟቸውን ላጠናቀቁትና የቅድመ አያቶቻችን ጀግንነት ዘንድሮም በጣም በድምቀት እንዲከበር ያደረጉት 6ቱ ወጣቶችን በጣም መደነቅ አለባቸው፣ መሞገስ አለባቸው። ደስ የሚለው ከባለፈው ዓመት ጀምሮ የአድዋ ድል በጣም እየደመቀ ነው እየመጣ ያለው። ዘንድሮ አይታችሁ ከሆነ ሚዲያው ላይ በተለይ ደግሞ ሶሻል ሚዲያው ላይ በጣም አስገራሚ ሽፋን ነበር ያገኘው። ሚዲያ ላይም በአጠቃላይ ጥሩ ሽፋን አግኝቶ ነበረ። ያ ደግሞ የጉዞ አድዋ አንዱ የተጫወተው ሚና ነው ብለን እናስባለን። ከአምና በፊት ስለ አድዋ ድልና ስለ አድዋ ጦርነት ማውራት ወግ አጥባቂነት ነበር ተደርጎ የሚታየው። ዘንድሮ ግን በጣም ደስ የሚል ነበረ። ሶሻል ሚዲያ ላይ ሁሉም ሰው ፖስት ያደርግ ነበረ፣ ፕሮፋይል ምስሉን ይቀይር ነበርና ኩል ሆነዋል። ደስ የሚል የአሪፍ ነገር ሆኗል ዘንድሮ። እኛም የምንመኘውም እሱ ነው። እንዲያውም የእኛ ምኞት ምንድነው በየዓመቱ የካቲት 23 ልክ እንደ ትልቅ በዓል ሰዎች እንኳን አደረሰ እንኳን አደረሰሽ እንዲባባሉ ነው። እሱም ዘንድሮ አይተነዋል። ለውጡን ለጥሩ ሁኔታ እየሄደ ነው። ስለዚህ ለዘንድሮ የእንኳን ደስ አላችሁ እንኳን ደህና መጣችሁ ምንድነው ላልከው ግዛቸው የነገ ሳምንት በጨጭሆ የባህል አዳራሽ በጣም እንኳን ደህና መጣችሁ ደማቅ ስነ ስርዓት ይደረጋል። ስንት ሰዓት ላይ?
ዮኒ ታግዘኝ ይችላል እንኳን ደህና መጣችሁና 120ኛው የድል በዓል ደግሞ በቀጣይ አመት ይኖራል ለዛም ደግሞ 120 ሰዎችን በተመሳሳይ ጉዞ እንዲያደርጉ ከመላው ሀገሪቱ ክፍሎች የተወጣጡ እንደዚሁም ከሀገር ውጪም የሚመጡ ሌሎችም ሰዎች ተጨምረው ማለት ነው በዓሉን የበለጠ አሁን ያልከውን ስሜት ለመፍጠር እየደመቀ እንዲሄድ ለማድረግ ማለት ነው ስለዚህ ያሆኖቹን ተጓዦች እንኳን ደህና መጣችሁ ለማለት ለወደፊቱ የ120ኛውን ደግሞ ለማብሰር የሚካሄድ ዝግጅት ነው የሚሆነው ስለዚህ እዛ ዝግጅት ላይ የተለያዩ የኪነ ጥበብ ዝግጅቶች ይኖራሉ ታሪካዊ ትዕይንቶችም ይቀርቡበታል ተጓዦቹም ራሳቸው ይኖራሉ ጥሪ የተደረገላቸው ትልልቅ እንግዶችም ይኖራሉ የራት ስነስርዓትም አለው አዎ መግቢያ ቲኬትም አለው ስለዚህ እዛ ዝግጅት ላይ መገኘት የሚፈልጉ ሰዎች ቲኬቱ 1000 ብር ነው የሚሸጠው አዎ 119 ሰዎች ናቸው በእንግዲነት የሚጋበዙት አዎ 119ኛውን ያከበረን ስለሆነ ማለት ነው አዎ ስለዚህ ቲኬቱ ሳያልቅ ቶሎ መግዛት ይቻላል አዎ ገንዘቡም ደግሞ የሚውለው አንድም ይሄንን የምግቡን የመጠጡን ወጪ ለመሸፈን በተጨማሪም ደግሞ ላለፈው ጉዞ ለተደረገው ጉዞ በጣም ብዙ ወጪ ነው የነበረው እንዲሁም ደግሞ 120ኛውን ደግሞ ለማስተባበር ገንዘብ ያስፈልጋል ስለዚህ ለዛ እንዲውል ተፈልጎ ነው ስለዚህ መተው ዛ ዝግጅቱ ላይ ተሳታፊ እንዲሆኑ ጥሪ እናስተላልፋለን ካሁኑ በዚህ አጋጣሚ ጉዞው እንዲሳካ ደግሞ በገንዘብም ደግሞ ያግዙን በእርግጠኝነት ሬዲዮ ላይ ስትገልጿቸው ነበር ብዙ አውጣክሰናል እነሱን እናመሰግናለን የአድዋ ህዝብንም በጣም እናመሰግናለን መንገድ ላይ የነበሩ ሁሉም ደግሞ የኢትዮጵያ ህዝብ መንገድ ላይ በጣም አስገራሚ አቀባበልና ድጋፍ ሲያደርግ ነበር ሁሉንም እናመሰግናለን አድዋ ላይ ቃል ገብተን የመጣ ነው ለሚቀጥለው አመት 120 ሰው ይዘን መጣለን ስለዚህ 120 ሰዎች ወደ አድዋ እግር ጉዞ አድርገው 120ኛው በጣም በድምቀት እንድናከብር ደግሞ ሁሉም ኢትዮጵያ የራሱ ታሪክ ስለሆነ ይተባበራል ብለን ተስፋ እናደርጋለን ቲኬት ቶሎ መግዛት የሚፈልግ ቴክስት ያደርግልን ይችላል በፌስቡክ ላይ ኢንቦክስ ላይ ያደርግልን ይችላል የ1000 ብር ቲኬት ገዝቶ ታሪኩንም እያገዘ በዚህ ታሪካዊ ምሽት መገኘት ይችላል በጣም ትክክል ነው የሁለት የውስጥ ታዋቂ ወሬዎች ናቸው የሚቀሩን ፍርድ ቤት ለአንድ ዝነኛ ድምጻዊ የመጨረሻ ዕድል ሰጠ የመጨረሻ ዕድል የተሰጠው ዝነኛ ድምጻዊ ማን ነው ለድምጻዊ የተሰጠው የመጨረሻ ዕድልስ ምንድነው በጣም አሪፍ ይሄ ዝነኛ ድምጻዊ ከድምጻዊነቱ ባሻገር የዜማ ደራሲ የግጥም ደራሲ ነው ድምጻዊ ዜማ ደራሲ ግጥም ደራሲ ነው አይደበበ ከፕሮሞተር ኤፍሬም ኤርሚያስ ጋር ተካሶ ፍርድ ቤት እየተመላለሰ ይገኛል ነዋይ ለፕሮሞተር ኤፍሬም ኤርሚያስ ክስ ያበቃው ምክንያት በ2000 ዓመተ ምህረት ወደ ኖርበት ከነበረው ሀገር አሜሪካን ወደ አዲስ አበባ ሲመጣ $20,000 ወስዷል ይሄንን $20,000 ገንዘቤን ሊመልስልኝ አልቻለም አሁን ግን ገንዘብ ስላገኘ ይስጠኝ የሚል ክስ በፕሮሞተሩ ስለቀረበበት ነው ነዋይም በዚህ ክስ ምክንያት ቦሌ ክፍለ ከተማ የሚገኘው መኖሪያ ቤቱ እንዳይሸጥ የፍርድ ቤት እግድ ወጥቶበት እንደነበር መዘገባችን ይታወሳል ይህንን ክስ እየተመለከተ ያለው የየካ ምድብ ሁለተኛ ፍትሐ ብሔር ችሎት ባለፈው ረቡዕ በነበረው ቀጠሮ መዝገቡን የተመለከተ ሲሆን በእለቱም ችሎቱ መዝገቡን የቀጠረው ምስክሮችን ለመስማት ነበር ከዛ በፊት ግን በነበረው ቀጠሮ ላይ አርቲስቱ አልተገኘም ነበር በእለቱ በረቡዕለታው ቀጠሮ ፍርድ ቤት ነው አይደበበ እንዲገኝ በማዘዙ ምክንያት ነው አይደበበ ፍርድ ቤት ተገኝቷል ፍርድ ቤት ተገኝቶም ለከችሎቱ ጥያቄ ቀርቦለታል እናም ችሎቱ ምስክር ከመስማቱ በፊት ነው አይደበበን ችሎት ፊት ቀርቦ በዚህ ጉዳይ ላይ ምን ትላለህ ተብሎ ተጠይቋል ነዋይም በጉዳዩ ላይ ምላሹን ሰጥቷል በምላሹም በዚህ ጉዳይ ለኔ ብላ ተከሰ የቀረበችው ልጅ ጥሩ ነገር ለመስራት ብላ በመከሰሷ ፍርድ ቤቱ በእንዳዘነ ገልጿል ከዛም ለነዋይ ገንዘቡን ተቀብላ የሰጠችው ልጅ ክሱ ላይ ስላለች ማለት ነው ከነዋይ ገንዘቡንም ወስጃለሁ ሲል በፍርድ ቤት ተናግሯል ነገር ግን ለስራ ምክንያት ነው የወሰድኩት እንጂ በብድር አይደለም ሲል ለፍርድ ቤቱ አስረድቷል ጉዳዩ ፍርድ ቤቱ ይሄን ጉዳይ በሽምግልና እንዲፈቱ በሚል እድል ሰጥቷል በመሆኑም እስከ መጋቢት 29 ቀን 2007 ዓ.ም ከሳሽ ኤፍሬም ኤርሚያስና ተከሳሽ ነዋይ ደበበ ጉዳያቸውን በሽምግልና እንዲጨርሱ ሲል ችሎቱ አንድ እድል ሰጥቷል የመጨረሻ እድል በዚህ የማይሆን ከሆነ ግን ችሎቱ በቀጣይ ምስክሮችን ሰምቶ ወደ ቀጣይ ሂደቶች እንደሚገባም ተነግሯል ስለዚህ ረቡዕ ዕለት ፍርድ ቤት ቀርቦ ፍርድ ቤት እድል የሰጠው ነዋይ ደበበ ነው ጉዳዩን የክስ ሂደቱን በሽምግልና ፈቶ እንዲመጣ ማለት ነው
መጨረሻ የቀረን አንድ ወሬ ነው። አንዲት አርቲስት 600 ሺህ ብር ተከፈላት። ማን ነች? ሰላማዊ ፊቻ አርቲስት ከክፍያ በተጨማሪ በየዓመቱ የሚከበረውን የሴቶች ቀን የካቲት 29 ቀን በመላለም የሴቶች ቀን ተብሎ ሲከበር እዚህኛ ሀገርም የኢትዮጵያ ሴቶች ቅንጅት ጥምረት ባዘጋጀው ዝግጅት ላይ በሲዮናት ሆቴል አዘጋጅቷል። የኢትዮጵያ ሴቶች ቅንጅት ጥምረት በየዓመቱ ዝግጅት ያዘጋጃል። የዘንድሮውን በሲዮናት ሆቴል ሲያዘጋጅ 3 ሴቶችን ጋብዞ ነበረ። እነዚህ 3 ሴቶች ለኢትዮጵያን ሴቶች ልምዳቸውን፣ ሙያቸውን፣ ተሞክሯቸውን እንዲያካፍሉ ተመርጠው ነበረ። ወይዘሮ ማርያም ሙኒር አንዷ ናቸው። ቀድሞ ዳኛ የነበሩ አሁን የሴቶች መጠለያ ሰርተው በዛ ላይ የሚሰሩ። ሁለተኛዋ ደግሞ ወይዘሮ የዓለም ስዩም በቴሌኮሙኒኬሽን የሴቶችና ወጣቶች ዳይሬክተር ነበሩ። ሌላዋ ሶስተኛዋ የዛሬ ወሬያችን ማጠንጠኛ የሆነችን አርቲስት ሙሉዓለም ታደሰ ናት። ሙሉዓለም ታደሰ በሴቶች ቀን ልምዷን ተሞክሯን እንድታካፍል ተጋብዛ ነበረ። እሱንም አድርጋለች። ከዚሁ ጎን ለጎን ሰሞኑን 600 ሺህ ብር ክፍያ አግኝታለች ሙሉዓለም ታደሰ በቲያትሩ መስክ እና በፊልም ላይ ከፍተኛ ችሎታ ያላት ልዩ ተሰጥኦ ያላት አርቲስት ናት ይላሉ ባለሙያዎች። ይህንን ሙያዋንም ከፊልሙ ከቲያትሩ ወደ ማስታወቂያው በማምጣት በማስታወቂያው ላይ ዳጎስ ያለ ገንዘብ ኪሷ እንድትከታ አስችሏታል። ይሄ 600 ሺህ ብር በማስታወቂያ የተገኘ እንደሆነ ምንጮች ገልጸዋል። ለሙሉዓለም 600 ሺህ ብር የከፈሏት ድርጅቶች 2 ድርጅቶች እንደሆኑም ለማወቅ ተችሏል። 400 ሺህ ብሩን ለሙሉዓለም ታደሰ የከፈለው ካንጋሮ ፎም ሲሆን ካንጋሮ ፎም በሙሉዓለም ታደሰ የሚሰራውን የቴሌቪዥን ማስታወቂያ፣ ቢልቦርዶች፣ የጋዜጣ ማስታወቂያዎች እንድትሰራለት ባለው ውል መሰረት የ400 ሺህ ብር ክፍያ ሰሞኑን ወስዳለች ሲሉ ምንጮች ገልጸዋል። ከዛ በተጨማሪ ቴስቲ ሶያ ለሙሉዓለም ታደሰ በየ6 ወሩ የሚታደስ የ200 ሺህ ብር ክፍያ ሰጥቷታል። ይህንንም አግኝታለች ሲሉ ምንጮች ለኢትዮፒካ ሊንክ ገልጸዋል። እነዚህ 2 ክፍያዎች ተደምረው ሙሉዓለም 600 ሺህ ብር አግኝታለች። በነገራችን ላይ የሰው ለሰው ድራማ በሴት ተዋንያን ምርጥ አርቲስት ተብላ ስትሸለም አርቲስት ሙሉዓለም ታደሰ የ50 ሺህ ብር ሽልማት አግኝታለች። ስለዚህ ሰሞኑን በገንዘብ በሽልማት በማስታወቂያ ገቢ ዳጎስ ያለ ገንዘብ ያገኘች ወይም አግኝታለች ማለት ነው። 600 ሺህ ብር ያገኘችው አርቲስት ሙሉዓለም ታደሰ ናት ከማስታወቂያ ክፍያዎች